እስቲ ዋልዳ ስላሴ ማን ነው? ተልእኮው ዓላማውና ግቡስ ምንድነው? እኛ እናሻግራለን እንጂ አንሻገርም የሚባል በእኛ በመመሪያ ዘንድ ያለ የሚነገር አነጋገር አለና እሱን ያስቀረ ነገር ነው። አገልግሎቱን ግብ ለማድረስ ሰፊ ስራ እየሰሩ ስለሆነ ቅድስት ቤተክርስቲያን እነዚህ ሰዎች ጋር መቆም አለባት። ከፍኖተ ጽድቅ ጋር ያላችሁ አገልግሎት እንዴት ነው? እንዲሁም ደግሞ አገልግሎቱን አንድ ላይ ከጀመራችሁ በኋላ ያለው ለውጥ ምን ይመስላል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት ሰላም እግዚአብሔር ይብዛላችሁ። የዋልዳ ስላሴ ሚዲያ ተከታታዮች እንግዲህ እንደሚታወቀው በየክረምቱ ዋልዳ ስላሴ ተማሪዎችን ተቀብሎ ሐዋርያዊ ተልእኮ ላይ ትምህርትን ይሰጣል። ዛሬም ደግሞ ከነሱ ውስጥ አንዳንድ ልጆችን እየወሰድን ስለ ቆይታቸው አንዳንድ ጥያቄዎችን እንጠይቃቸዋለን። ቆይታችሁ ከኛ ጋር ይሁን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ ራስን አስተዋውቀን። ስሜ ሱራፌል ተከተል ይባላል። የመጣው ከጅማ ዩኒቨርሲቲ አጋሮ ካምፓስ ማዕከል ግቢ ጉባኤ የዋልዳ ስላሴ ደግሞ እዛው ቅርንጫፍ ምክትል ሰብሳቢ ነው። እሺ ሱራፌል፣ እስቲ ይሄንን እድል ስላገኘ ምንድነው የሚሰማው? እድሉ ያው ብዙ ወንድሞች ያብራሩት ይመስለኛል የማይገኝ እድል ነው። በተለይ በወጣቶች ዘርፍ ያለ ነው። እኛ እናሻግራለን እንጂ አንሻገርም የሚባል በእኛ በመመሪያ ዘንድ ያለ የሚነገር አነጋገር አለና እሱን ያስቀረ ነገር ነው። ለምንድን ነው ይሄንን የምለው? ህዝቡ እውቀት ከማጣቱ የተነሳ ጠፋ ይላል ሙሴ። ስለዚህ እሱን እውቀት የምናገኝበት ስለሆነ በዚህም ደግሞ በጣም ደስ ብሎኛል። እግዚአብሔር ይመስገን። እስቲ እዚህ በተማርከው ትምህርት መንፈሳዊ ህይወቴ ምን ያክል ጨምሯል ብለህ ታስባለህ? መንፈሳዊ ህይወቴ ወደፊት ከዚህ በላይ ግን ወደፊት ይጠነክራል ብዬ አስባለሁ። ለምን አሁን ልምድ እየወሰድኩ ስለነበረ በተለይ ደግሞ ገዳማዊ ህይወት ምን እንደሚመስል እናውቃለን። አብነት እንማራለን፣ እንናገራለን። ነገር ግን ደግሞ የተናገርነው ፕራክቲካል በሆነ መንገድ ምን መሬት ላይ ታይቶ እንዴት ነው የምናሳልፈው ወደ ህይወታችን ሲመጣ የሚለው ያየሁበት ይመስለኛል። ወደፊት ደግሞ የሚቀጥልበት ይመስለኛል እግዚአብሔር ከረዳ። እሺ እስቲ ከዚህ ተምረህ ስትወጣ ከዋልዳ ስላሴ ጋር ምን ልትሰራ ታስባለህ? ከዋልዳ ስላሴ ጋር መስራት የምፈልገው ነገር ምንድነው? መጀመሪያ ለራሴ መማር አለብኝ ከዚህም በላይ ጠንክሬ። ነገር ግን ደግሞ ዋነኛው ነገር በአፋን ኦሮሞ ቋንቋ ብዙ መምህራን ታዋቂ መምህራን የምንላቸው አንዳንድ መምህራን ገፍተው ተምረው እያስተማሩ ያሉት ማለት ነው። እሱም ደግሞ ከቋንቋ ችግር አንፃር ይመስለኛል። እኔ እንደግል ዳሳ ከቋንቋ ችግር አንፃር ስለሆነ ያንን ችግር ደግሞ በአማርኛም በኦሮሞኛም በግዕዝም ተምረን እሱን ነገር ለመፍታት እንሞክራለን። ከዋልዳ ስላሴ ጋርም ለመስራት እንሞክራለን። በጣም እስቲ መጨረሻ ላይ ለዋልዳ ስላሴ ያለ መልእክት ሊሆን ይችላል አስተያየት ብትሰጥ? የመጨረሻ ሀሳቤ ምንድነው? ይሄ እድል እንደዚህ እንዲቀጥል ነው። አንድ እንደ መልእክት ወደ ምስጋና መለሳለሁ። እንደ መልእክት ግን ይሄኛው ሀሳብ እንደዚህ ቢቀጥል መማራችን ማለት ተምረን ብቻ ደግሞ በቲዮሪ የሚቀር ነገር ሳይሆን መሬት ላይ አውርደን የደረሱ የታደጉ ወደፊት ማህበሩ ምንድነው ከነሱ የሚጠብቀው ነው የሚለው ኃላፊነት ተሰጥቶባቸው አሁን የምንማር ልጆች ወደፊት ደግሞ እሱን ብናደርግ የሚለው ነው። ሌላ ማመስገን የምንፈልገው አካላት አሉ። እግዚአብሔር የሚያውቀው አንደኛ ማህበራችንን ዋልዳ ስላሴ እንደዚሁም ደግሞ እዚህ ውስጥ ሲረዱን የነበሩትን ፍኖተ ጽድቅንም ሆነ ሁሉንም ያው ዳዊትም ይላል ናው ሰናይ ናው አዳም ሰበየሎ ሁቡራ ይላል። ወንድሞች በህብረት ቢቀመጡ መልካም ነው እንደዚሁ ያማረ ነው ይላልና እንደዚሁ ቢቀጥሉልን ይሄንን እድል ስላሰጡን ደግሞ በእግዚአብሔር ስም አመሰግናለሁ። እሺ ወንድማችን እናመሰግናለን። ቆይታህን እግዚአብሔር ይባርክ። እሺ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ ስምህን ለተመልካቾቻችን አሳውቅልን። ስሜ ዲያቆን ጸጋው ታዬ ብልቶ ይባላል። የዋልዳ ስላሴ ጠቅላላ ማህበር ስራ አስኪያጅ ነኝ። እሺ ዲያቆን ጸጋው እዚህ ስለተገኘህልን በጣም እናመሰግናለን። እስቲ ዋልዳ ስላሴ ማን ነው? ተልእኮው ዓላማውና ግቡስ ምንድነው? ዋልዳ ስላሴ ጠቅላላ ማህበር የቤተክርስቲያን ማህበር ነው። መንፈሳዊ ማህበር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና ያለውና ታዋቂ ማህበር ነው። ዋልዳ ስላሴ ዋናው ዓላማው የተመሰረተበት ዋናው ዓላማው ቋንቋን መሰረት ያደረገ ቋንቋን ያማከለ አገልግሎት ለመስጠት ነው። ይሄም በኦሮሚያ ክልል ውስጥ በተለይ በከፍተኛ የትምህርት ተቋማት ውስጥ የቋንቋ እጥረትን ለመቅረፍ የተቋቋመ ማህበር ነው። ይሄ ማህበር የተቋቋመው በአባቶች ፍቃድ በቅዱስ ሲኖዶስ ፍቃድ 2010 ዓመተ ምህረት የተቋቋመ ማህበር ነው።
ከ2010 ጀምሮ እስካሁን ለ8 ዓመታት አገልግሎት እየሰጠ በቋንቋ እያገለገለ ከ30 በላይ የሚሆኑ ዩኒቨርሲቲዎች ላይ እያገለገለ ያለው ማህበር ነው። የዚህ ማህበር ዋናው ዓላማው ሰው በቋንቋ ምክንያት ከቅድስት ቤተክርስቲያን እንዳይወጣ ነው። ይሄም የመጽሐፍ ቅዱስን ራዕይ የመጽሐፍ ቅዱስን ዓላማ ለማሳካት የተቋቋመ ነው። ምክንያቱም ለሐዋርያት በ50ኛው ቀን 72 ቋንቋ እንደተሰጣቸው መጠን በአፋን ኦሮሞ ማገልገልም ከነዚህ ቋንቋዎች ውስጥ አንዱ እንደመሆኑ ማሳያ ያለው በመሆኑ በቋንቋ ምክንያት ሰው ከቤተክርስቲያን እንዳይወጣ ወጣቱ በቋንቋ ምክንያት ከቤተክርስቲያን እንዳይወጣ ለዚህ ዓላማ የተቋቋመ ነው። ተልእኮው ለአንዲት ቅድስት ቤተክርስቲያን ነው። ቤተክርስቲያን የላከችን ለቤተክርስቲያን የምናገለግለው ዋናው ተልእኳችን በቋንቋ ማገልገል ነው። ግባችን የወልደ ሥላሴ ዋናው ግቡ ሆኖ ለመቆጠር የምንችለው ሰው ከተማረ በኋላ የእግዚአብሔርን ወንጌል ካወቀ በኋላ ወደ ስጋው ደግሞ ቀርቦ ለመንግስተ ሰማያት እንዲበቃ ማድረግ ነው። ዋና የመጨረሻ ግባችን የመጨረሻ ጎላችን ሰው ስጋውና ደሙን ተቀብሎ የመንግስቱ ወራሽ የስሙ ቀዳሽ እንዲሆን ነው ማለት ነው። አመሰግናለሁ። መልካም እናመሰግናለን። ቀጣዩ ጥያቄ ደግሞ ከፍኖተ ጽድቅ ጋር ያላችሁ አገልግሎት እንዴት ነው? እንዲሁም ደግሞ አገልግሎቱን አንድ ላይ ከጀመራችሁ በኋላ ያለው ለውጥ ምን ይመስላል? ከፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር ጋር አብረን መስራት ከጀመርነው 8 ዓመታት ተቆጥሯል። ከ2011 እስከ 2014 ድረስ ስፖንሰር እያደረጉን ሲረዱን የነበረ ማህበር ነው። ከ2014 ወደዚህ ግን በጣም የጠነከረ ግንኙነትና ውይይት ያደረግንበት አጋጣሚ ነው ያለው። ከፍኖተ ጽድቅ ጠቅላላ መንፈሳዊ ማህበርና ከመጋቢ አይላፍ ጸጋዬ ጋር ያለን ግንኙነትና ቁርኝነት በጣም ከፍ ያለ ነው። ዋናው ሁለቱም ማህበር የተቋቋመበት ዋናው ዓላማ የቤተክርስቲያንን ተልእኮ ግብ ለማድረስ ነው። የወንጌልን ዓላማ የወንጌልን ራዕይ ግብ ለማድረስ የተቋቋሙ ማህበራት እስከሆኑ ድረስ አንድ ላይ መሆን አንድ ላይ ማገልገል ወንድሞች አንድ ላይ ቢሆኑ ነው መልካም ነው ያማረም ነው ብሎ ቅዱስ ዳዊት መዝሙረኛው እንደተናገረው እኛም ይሄንን ግብ ለማሳካት ሁለቱም ማህበራት አንድ ላይ በመምጣት የወንጌሉን ቃል የወንጌሉን ዜና ለህዝበ ክርስቲያኑ እያደረስን ያለበት ሁኔታ ነው ያለው። ዓላማችንና የተገናኘንበት ዋናው ትልቁ ዓላማ የወንጌልን ስራ ለዓለም ሁሉ ለማዳረስ ህዝበ ክርስቲያንን ለማስተማር ሰው ወንጌልን አውቆ በቋንቋው ተረድቶ ለቅዱስ ሥጋውና ለክብሩ ደሙ ቀርቦ የክብሩ ወራሽ የመንግስቱ ወራሽ ሰው እንዲሆን ነው። ከፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር ጋር ከተገናኘን ብዙ ለውጦች መጥተዋል። ለውጦቹን ለሁለት ከፍለን ማየት እንችላለን። አንደኛው የመዋቅራዊ ለውጥ ነው። ሁለተኛው ደግሞ የመንፈሳዊ ለውጦች መጥተዋል ማለት ነው። ከመዋቅራዊ ለውጥ ስንነሳ ወልደ ሥላሴ ከዚህ በፊት 2011 ላይ 2010 ላይ ሲቋቋም በ7 ግቢ ጉባኤያት ብቻ የተቋቋመ ነበረ። ግን አሁን እግዚአብሔር ይመስገን ከፍኖተ ጽድቅ ጋር መስራት ከጀመርን ወደዚህ ተማሪዎቻችን እያሰለጠን ግቢ ጉባኤ ውስጥ ያሉ ከፍተኛ የትምህርት ተቋማት ውስጥ ያሉ ተማሪዎች አንድ ላይ በማሰልጠን ከ7 ወደ 30 በላይ ለማሳደግ ችለናል ማለት ነው። ይሄ የመዋቅር መስፋት ያሳያል። ማህበሩ በ3 እጥፍ በ4 እጥፍ ያደገበት ሁኔታ ነው ያለው። አንደኛ መዋቅራዊ ለውጥ ነው። ሁለተኛ ደግሞ መንፈሳዊ ለውጥ ነው። ከዚህ በፊት ወልደ ሥላሴ ልጆቹን እያስተማረ ወደ ቤተሰቦቻቸው ይሸኝ ነበረ፣ ወደ ግቢ ጉባኤያቸው እየሸኘ ነበረ። ተማሪዎቹም ከተማሩ በኋላ ወደ ግቢ ከሄዱ በኋላ አገልግሎታቸውን የመከታተል ሁኔታ አነስተኛ ነበረ። አሁን ግን አብረን መስራት ከጀመርን ወደዚህ ተማሪዎቹን የመከታተል ሁኔታ ከፍተኛ ለውጥ ያመጣበት አጋጣሚ ነው ያለው። ሌላው ሰው ተምሮ ብቻ ወደ ቤት እየሄደ ነበረ። አሁን ግን ሰው ከተማረ በኋላ ካወቀ በኋላ ወደ ስጋውና ደሙ የሚቀርብበት ሁኔታ ተመቻችተዋል ማለት ነው። አሁን ሰው መንፈሳዊ ለውጥ እንዲያመጣ እውቀት ብቻ ሳይሆን እውቀት ገብይቶ ወደ ቤቱ የሚሄድበት አጋጣሚ ሳይሆን በተጨማሪም ደግሞ ስጋው ደሙን ተቀብሎ ሌሎችንም ደግሞ በዚህ አርያ እንዲሄዱ የማስተማር መንፈሳዊ ለውጥ የመጣበት አጋጣሚ ነው ያለው። አመሰግናለሁ።
መልካም ሌላው ደግሞ አሁን እንግዲህ እንደሚታወቀው ወልደ ስላሴ ከፍኖተ ጽድቅ መንፈሳዊ ማህበር ጋር በመሆን የክረምት ተተኪ መምህራንን ትምህርት ወይንም ኮርስ እየሰጠ ይገኛል። እስቲ ስለሱም ደግሞ አንዳንድ ነገር በለን። ዋናው አገልግሎታችን የተቋቋምንበት ህዝቡን ማስተማር ነው፣ ወንጌል ማስተማር ነው፣ ኮርስ ማስተማር ነው። ይሄንን ከዚህ ቀደም እንደተናገርኩት ውስን ተማሪዎች ነበር ስናስለጥን የነበረው ማለት ነው። ብቻችን 2010 ጀምረን ባለው ከ50 የማይበልጥ ተማሪዎችን ስናስለጥን ነበረ። አሁን ግን እግዚአብሔር ይመስገን አምና 200 ሰው ለማሰልጠን ችለናል። ዘንድሮም እንደዚሁ 200 ሰው አሰልጥነን ለቅድስት ቤተክርስቲያን ለማሰማራት ለአገልግሎት ለማሰማራት በቅተናል ማለት ነው። አሁን ከፍኖተ ጽድቅ ጋር እየሰራን ያለነው ትልቁ ስራ ህዝበ ክርስቲያኑን በቋንቋ የማስተማር ስራ ነው። የሰልጣኞቹን ብዛት መጨመር ነው። ወደፊትም ደግሞ ሰፊ አገልግሎት ይዘን አብረን እስከ ገጠሪቷ ቤተክርስቲያን ደርሰን የምናገለግልበት፣ ቤተክርስቲያኑን የምንገነባበት፣ ህዝበ ክርስቲያኑን ወርደ የምናስተምርበት፣ ጉባኤ የምናዘጋጅበት፣ አብነት ትምህርት ቤት የምናስፋፋበት ብዙ እቅዶችና ስራዎች ይዘን ያለንበት ሁኔታ ነው ያለው። በተጨማሪም በሚዲያም ደግሞ ህዝበ ክርስቲያኑ ጋር ለመድረስ ያው ዘመኑ የዲጂታል ዘመን ውስጥ ደግሞ በዲጂታል ለማስተማር ዘመኑን ዋጁ ተብሎ እንደተጻፈው ዘመኑን ዋጅተን እንደ ዘመኑን ለማስተማር ሰፊ እቅድ ይዘን በሚዲያም ለህዝበ ክርስቲያናችን ለመድረስ ብዙ ስራ እየሰራን እንገኛለን። አገልግሎታችን ከፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር ጋር ያለው ይሄን ይመስላል። አመሰግናለሁ። መልካም እንግዲህ አንድ ጥያቄ ይቀረኛል። እስቲ መጨረሻ ላይ ማስተላለፍ የምትፈልገው መልእክት ወይንም ደግሞ ቀር የምትለው ነገር ካለ? በጣም አመሰግናለሁ። ለማስተላለፍ የምፈልገው ቅድስት ቤተክርስቲያን እንኳን ደስ አለሽ ልላት እፈልጋለሁ። ምክንያቱም ትልቅ ነገር ነው። 200 ሰው አሰልጥኖ ለቅድስት ቤተክርስቲያን ለገጠሪቷ ቤተክርስቲያን ማሰማራት ትልቅ ነገር ስለሆነ ልጆችሽ የመጡልሽ ነው። ቅድስት ቤተክርስቲያን እንኳን ደስ አለሽ የሚለውን መልእክት ማስተላለፍ እፈልጋለሁ። ሌላው ህዝበ ክርስቲያንም እንኳን ደስ አላችሁ፣ ከኛ ጋር እንድትቆሙ ከኛ ጋር እንድትሰሩ ማለት እፈልጋለሁ። ምክንያቱም ይሄ ማህበሩ ይዞ የተነሳው ዓላማው ቀላል ነገር አይደለም። ከዚህ በፊት ተማሪዎቹም ህዝበ ክርስቲያኑ በቋንቋ ምክንያት ከቤተክርስቲያን ኮብሎ እየወጣ ነበረ። ካሁን በኋላ ግን ማንም ሰው በቋንቋ ምክንያት ከቤተክርስቲያን ወጣው ቢል ምክንያት መሆን አይችልም ማለት ነው። ምክንያት አሳጥተናል። ካሁን በኋላ ማንም ሰው በአስተምሮ ምክንያት በሌላ ምክንያት ወጣው ካላለ በስተቀር በቋንቋ ምክንያት ከቤተክርስቲያን ወጣው የሚል ሰው ካሁን በኋላ መስማት አንፈልግም። ምክንያቱም ወልደ ስላሴ 200 ሰው አስተምሮ ለአገልግሎት አሰማርቷል። እስካሁን ከ900 ሰው በላይ በዚህ ወልደ ስላሴ ብቻ መምህራን ሰልጥኖ ለአገልግሎት ተሰማርቷል ማለት ነው። ማህበሩ ከተቋቋመ ጀምሮ ከ900 ሰው በላይ አሰልጥነን ለአገልግሎት አሰማርተናል። ስለዚህ እነዚህ የተማሩ ሰዎች አገልግሎቱን ግብ ለማድረስ ሰፊ ስራ እየሰሩ ስለሆነ ቅድስት ቤተክርስቲያን እነዚህ ሰዎች ጋር መቆም አለባት። አሁን ከዚህ ተምሮ የወጡ ወደ ግቢ ጉባኤ የሚሄዱ ወደ ቤተክርስቲያን የሚሄዱ ሰዎች የአገልግሎት ስፍራ የአገልግሎት ቦታ ማግኘት አለባቸው፣ ማገልገል አለባቸው። በተማሩት ትምህርት 30 60 ያማረ ፍሬ ማፍራት አለባቸው። ይሄን ደግሞ የምታደርገው ቅድስት ቤተክርስቲያናችን እነዚህ ልጆች ተቀብላ ቦታ ስትሰጥና ለአገልግሎት ክፍት ስታደርግ ነው። ስለዚህ ቅድስት ቤተክርስቲያን እነዚህ ልጆች ተቀብላ ለአገልግሎት ክፍት እንድታደርግላቸው አሁንም መልእክታችን ማስተላለፍ እንፈልጋለን። ከዚህ በላይ ደግሞ አንድ ላይ ጠንክረን ለመስራት ህዝበ ክርስቲያኑ የማህበሩን ዓላማ መረዳትና መርዳትም አለበት። ማህበሩን መረዳት ደግሞ መርዳትም ስላለበት ማህበሩ ብዙ እርዳታ ይፈልገዋል፣ ብዙ መረዳት ይፈልገዋል። ማህበሩ ተቋቋመው ለምንም ዓላማ አይደለም፣ ለፖለቲካ ዓላማ አይደለም፣ ለዘር ዓላማ አይደለም። ዋናው በቋንቋ ወንጌልን ለህዝበ ክርስቲያኑ ማድረስ ስለሆነ ይሄንን ተገንዝቦ ህዝበ ክርስቲያኑ ከኛ ጎን እንዲቆም ለአገልግሎት እንዲያመቻችልን ህዝበ ክርስቲያኑን እንጠይቃለን፣ ቅድስት ቤተክርስቲያንን እንጠይቃለን። ይሄንን መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ። እንግዲህ ወንድማችን ዲያቆን ጸጋው እዚህ ጊዜን ሰውተህ ስለተገኘልንና ስለሰጠን ሰፊ ማብራሪያ እናመሰግናለን።